ሰላም ሰላም፣ እንዴት ናችሁ? ተመልሰን መጥተናል። አሁን ደግሞ የምንመለከተው የየውና የየው ነው። ይሄ ደግሞ ምንድነው? ቨርብ የምንለው ኢዝ፣ አም፣ አር የመሳሰሉት ነገሮችን ደግሞ በሃንጉል ሲቀየር ደግሞ የየውና የየው። የየው መቼ ነው የምንለው? የየው መቼ ነው የምንለው የሚለውን ስንለየው ደግሞ የየው የምንለው የመጨረሻ ፊደሏ ወይም ባቺን ቫውል ከሆነ ኢዩ እንጠቀማለን። የመጨረሻ ፊደሏ ወይም ባቺን ኮንሶናንት ከሆነ ኢዩ እንጠቀማለን። ቫውል ከሆነ ደግሞ የዩ እንጠቀማለን። አሁን ለምሳሌ እዚህ ጋር ኢጎ ሞል ኢዩ ይላል። ኢጎ ሞል ዋተር እያለ ነው። ይህ ለመለየት ዋናዋ እቺ ነች የምንፈልጋት ሞል እቺ ነች። ባቺ ማለት የመጨረሻው ል ስለሆነች ል ደግሞ ኮንሶናንት ነች። ኮንሶናንት ስለሆነ ደግሞ ኮንሶናንት መጨረሻ ሆነ ምንድን ይጠቀማል ያልኩት ኢየውን ይጠቀማል ብያለሁ። ቀጣዩን ደግሞ እንመልከተው። ኢጎ ኮፒ የየው ዚስ ኢዝ ኮፒ ኮፒ ይውጭ የመጨረሻ ደግሞ ኢ ነች ማለት ቫውል ነች ማለት ነው። ቫውል ከሆነ ደግሞ የየው ነው የምንጠቀመው ማለት ነው። ይሄ ቡና ነው ነው የሚለውን ነው ኢንዲኬት ለማድረግ የተፈለገው። ስለዚህ የመጨረሻ ባቺሟ ቫውል ከሆነ የየው እንጠቀማለን። ኮንሶናንት ከሆነ ኢየው እንላለን። እስቲ ምሳሌ ሌላ አሁን የምናየው ኢጎ ሞየው። ይሄ ምንድን ነው? ሞዬ ሞዮዬ ሞ እያችሁት እቺ ደብል ቫውሏ ደብል ቫውል ስለሆነች የየውን ይጠቀማል። ኢጎ ሞዬ ዋት ኢዝ ዚስ ለማለት ነው። ከዛ ደግሞ ቀጣይ ዮጊንን ዩምዮሃን ሃን ዮጊንን ዩምዮሃን ሳን ኢዮ ፌመስ ማውንቴን ነው። ይሄ የታወቀ ተራራ ነው ለማለት ነው የተፈለገው። እዚህ ጋር ዩምዮሃን ማለት ልዩ ወይም ደግሞ ፌመስ፣ ዩምዮሃን ማለት ፌመስ ነው። ዮጊንን ዚስ ዚስ የሚለውን የገለጸልን ቀጣይ የምንመለከተው እዚህ ጋር ማድረጊያለሁ ምን ያለባት ይሄንን እያመለከተ ነው። ይሄ ተራራ ሳን ማለት ተራራ ነው። ይሄ ተራራ ታዋቂ ነው እያለ ነው ነው ለማለት አሁን ሳን ስለሆነ ሳን መጨረሻው ወይም ባቺማ ምንድነች? ልን ነች አይደለም። ስለዚህ ኮንሶናንት ነው። ኮንሶናንት ከሆነ ደግሞ ኢዮ ብለናል። ስለዚህ ዮጊንን ዩምዮሃን ሳን ኢዮ ብለናል ማለት። ስለዚህ አሁን ኢዮና የዩ መቼ እንደምንጠቀም ወቀን ማለት ነው። ኢዮ የምንጠቀመው ባቺሙ ኮንሶናንት ሲሆን ኮንሶናንት ሲሆን ነው። የዩ የምንጠቀመው ደግሞ ቫውል ሲሆን ነው። ቫውል ሲሆን ከዛ ቀጥሎ ደግሞ እነዚህ ምንድን ናቸው ብያለሁ? ቨርቦች ናቸው ማለት ኢዝ፣ አም፣ አር ምናምን ይሄ የሆነ የስም ገላጭ ምናምን የባለቤትነት አመልካች የሚባሉት እነሱ ማለት ነው። ኢዝ፣ አም፣ አር የመሳሰሉት ናቸው እነዚህ። ከዛ ደግሞ ቀጣዩ ደግሞ የምንዞረው ወደዚህ ነው ነው ይህንና ይሄ እነዚህ ቶፒክ ማርክ ኢንዲኬተር ይባላሉ። ማለት የዛ ስለሚወራለት ጉዳይ ስለምን እንደሆነ የሚገልጹት እነዚህ ናቸው ማለት ነው እንጠቀማቸው። ይሄኛው ደግሞ ማን አደረገው ድርጊቱ፣ በማን እንዴት፣ ከዛ የትኛው የሚለው እና ለማወዳደርም የምንጠቀምበትም ጭምር እነዚህ ናቸው። ስለዚህ ይህን ስንመለከት አሁን ቻውንን እህታ የየው እኔ እህታ ነኝ። ስለማን ነው እያወራለሁ? ስለ እህታ ነው አይደል? ስለዚህ እህታ ማነች?
እኔ ተብላለች። ስለዚህ እዚህ ጋር ቾንን እደየዮ ከዛ ኦነል እን ናልሽካ ጆሃዮ የዛሬው ወይዘሮ በጣም ቆንጆ ነው። ናልሽጋ ማለት ደግሞ ወይዘር ማለት ነው። ኦነል ናልሽጋ። ስለዚህ አሁን ለመግለጽ የፈለገው ማንም ነው? ስለ ናልሽጋ አይደለም እያወራ ያለው እና ናልሽጋ ምናምን ስለ ድርጊቶቹ ነው የሚያወሩት። እነዚህ ናቸው። ስለ ዛሬው ቀን ነው ማለት የዛሬው የአየር ሁኔታ በጣም ይመቻል ማለት ከዚህ በፊት ከነበረው ጋር ወይም እያወዳደረ ነገር ነበር ማለት ነው። ስለዚህ እነዚህ ለውድድርም እንጠቀምባቸዋለን ጭራሽ። ስለዚህ ኦንን ስለ መቼው የአየር ሁኔታ ነው እያወራለ፣ ስለ ዛሬው ነው። ስለዚህ ይህንን ነው ኢንዲኬት እያደረገልን ያለው። ከዛ ደግሞ ሲቀጥል ኔይልን ኢሪዮኢል ኢየዮ ነገ እሑድ ነው እያለ ነው። ነገ እሑድ ነው። ስለዚህ ነገ እያወራ ያለው ማን ነው? ወይም የተጠቀመው አያያዡ ምንድን ነው? ይችኛል የምትለዋለች። ስለ ማን ነው እያወራ ያለው? ስለ ነገ እንጂ እያወራ ያለው ስለ እሑድነቱ አይደለም፣ ስለ ነገ ነው። የሆነ ማነጻጸሪያ ነገር ካለው ለማወዳደሪያነት እነዚህ መጠቀም እንችላለን። ቾንን እህታዬ ሌላም አካል አለ ማለት ነው። አይ እኔ ይህንን አላደረኩም ከሌላ ያደረገ የምንለው አይነት ነገር። ስለዚህ የሆነ ማወዳደሪያ ነገር ካለ እነዚህ እንጠቀምባቸዋለን። ይህ ካሜራን ቢሳየው ይሄ ካሜራ ውድ ነው። ይህ ካሜራ ስለ ምንድን ነው እያወራለ? ስለ ካሜራው ነው እያወራለ። ስለዚህ የምንም ነው ውድ ነው ያለው ካሜራው ነው። ስለዚህ ለማወዳደር የምንተጠቀም ይሄ ምን የሚለው አሁን እዚህ ጋር ደግሞ የትኛውን ነው የምንጠቀመው? ይህንን ነው የምንጠቀመው ወይስ ይህንን ነው የምንጠቀመው ብለን ለመለየት እንደቀድ እንደዚህ የዩና ኢየዩን ስንጠቀም ኮንሶናንትና ዋውል እንዳለው ሁሉ አሁን ለምሳሌ እዚህ ጋር ቾንን በምንመለከትበት ጊዜ ቾ ጋር ይቺ ኦ ቫውል ነች። ስለዚህ ይሄንን ማለት ለቫውል ነው ማለት ይሄ ለቫውል የምንጠቀመው ነው ማለት ነው። እዚህ ጋር ኦንል ል ደግሞ ምንድነው? ኮንሶናንት ነው። ስለዚህ ይሄ ለኮንሶናንት ነው ማለት ነው። ለመለየት እንዲመች በሌላ ከለር ይሄ ኮንሶናንት። እሺ ኔይል እዚህ ጋር ይሄ ኮንሶናንት ነው። ስለዚህ ለኮንሶናንት የምንጠቀመው ለማወዳደሪያ ይሄንን ነው የምንጠቀመው ማለት ነው። ከዛ ኢ ካሜራ አነች ቫውል ነው። ስለዚህ ለቫውል የምንጠቀመው ይሄንን ነው አለ። ስለዚህ እነዚህ ለማወዳደሪያ ስለ ድርጊቱ ገላጮች ናቸው። እነዚህ ወደዚህኛው ጋር ደግሞ እንሻገር። ስለ ኢና ስለ ካ ምን ይላል? ይሄ ደግሞ እዚህ ጋር ካንጋጂ ጋ ባፕ እር ዮዮ ይሄ ምንድን ነው? ውሻዋ ወይም ቡችላዋ እየበላች ነው። ማን እየበላች ነው? ውሻዋ። ስለዚህ ማንን ነው እየገለጸ ያለው? ስለ ውሻዋ ነው እንጂ ስለ ድርጊቱ አይደለም እየገለጸ ያለው። እዚህም ጋር ሳብጀክቱን ነው የሚገልጽልን። ስለዚህ ጋር ይቺ ማነች የተገለጸችው? ይኸው ጋንጋጂ ፓፒ የምንለው ወይም ደግሞ ቡችላዋ የሚለውን እየነገረን ያለው። ስለዚህ ይቺ ኢና ጋር ሳብጀክቱ ነው የሚገልጽልን። ይሄኛው ደግሞ ድርጊቱ ነው የገለጸልን የነበረው። ስለዚህ እዚህ ጋርም ስንመለከተው ካንጋ ጂ አለ። እቺ የመጨረሻዋ ቫውል ነች። ቫውል ከሆነ ደግሞ ይህንን ነው የምንጠቀመው። ለቫውል እንጠቀማለን። ከዛ ቀጣይ ደግሞ እንመልከት። እሺ ሺምባል ኢ ዶሮዮ ጫማው ቆሻሻ ነው እያለ ነው ያለው። ስለማን ነው እያወራ ያለው? ስለ ሺምባል ነው። ስለ ጫማው ነው እያወራ ያለው። ጫማው ምን ሆነ? ቆሽሿል። አሁን ስለመቆሸሽ አለመቆሸሽ አይደለም ምን ጉዳያችን።
ምኑን ያቆሸሸ የተባለ ነው? ጫማው ነው። ስለዚህ እሱን ለመግለጽ ጫማው ወይም ሼምባል ይችኛው ኮንሶናንት ነች። ኮንሶናንት ከሆነ ምንድን ነው የምንጠቀመው? ይቻላል ኢን ነው የምንጠቀመው። ስለዚህ ሼምባል ዶሮዮ ጫማው ቆሻሻ ነው ወይም ቆሽሿል የሚለውን የሚመለከት። ከዛ ደግሞ ኢቼክ ቼሚ ኢሴዮ ይሄ መጽሐፍ በጣም ያስቃል። ኢቼክ የሆነ በቃ አስቄ ወይም የቀልድ መጽሐፍ ነገር ነው ማለት ነው። ስለዚህ ይሄ መጽሐፍ ነው ያለ ኢቼክ ኮንሶናንት ነው። ስለዚህ ለኮንሶናንት ምንድን ነው መጠቀም ያለብን? ይህንን ነው ብለናል። ኮንሶናንት ኢቼክ ቼሚሴዮ መጽሐፉ በጣም ደስ ይላል፣ በጣም ያስቃል እያለ ነው። ቀጣይ ደግሞ እንመልከት። ስለ መጽሐፉ ነው እያወራ ያለው። እዚህ ጋርም ስለ ጫማው ነው ሲያወራ የነበረው። እዚህ ጋር ስለ ቡችላው ነው እያወራ የነበረው እንጂ ስለ ድርጊቱ አይደለም። እከሌ እየደነሰ አሁን ለምሳሌ አውሮፕላኑ እየበረረ ነው። ማን ነው እየበረረ ያለው? አውሮፕላኑ። ስለዚህ ስለ አውሮፕላኑ እንጂ እያወራን ያለ ነው፣ ስለ መብረሩ አይደለም የምናወራው። ስለዚህ እዚህ ላይ ስለ አድራጊው ድርጊቱን ስለፈጸመ ነው። ከዛ ቀጣይ ደግሞ ቅድም ፕሌን እየበረረ ስለነበር በደንብ አልተሰማም። ስለዚህ በድጋሚ ይለዋለሁ። ኦኒካ ዮሪል ቻሌዮ እህቴ በጣም ጎበዝ ምግብ አብሳይ ነች። በጣም የምትሰራው ምግብ ይጣፍጣል እንደማለት ነው። ስለዚህ አሁን ማለት ስለማን እየተወረደ? ስለ እህቴ ነው ወይም ስለ እህቴ ነው። ስለ ኦኒ ነው የተወረደው። ስለዚህ ሳብጀክቱን ገላጭ የሚሆነው ይሄ በቃ በአጠቃላይ ኢናካ ስለ ሳብጀክቱ ገላጭ የሚሆነው ነው የምናወራው የምንጠቀመው። እዚህ ጋር ለማወዳደር ሳይሆን ጀነራላይዝድ ለማድረግ ነው የምንጠቀምበት። ከዛ ቀጣይ ደግሞ ያለው የሁለቱ ልዩነት እንግዲህ ለመመልከት ሞክረናል። እዚህ ጋር የድርጊቱን ፈጻሚ ነው ትኩረት እያደረገበት ያለው። እዚህኛው ላይስ ድርጊቱን ነው። ድርጊቱ ምንድን ነው የተፈጠረው? እዚህ ጋር ጠቅለል ሳደርገው እኔ እህቴ ነኝ፣ ሌላም ሰው አለ ማለት ነው አብሮኛለ። ስለዚህ እኔ ከኔን ሳይሆን እኔ ራሴ ነኝ የሚለውን ለመግለጽ ተብሎ ወይም የሆነ የሚወዳደር የሚነጻጸር ነገር ስለሆነ ይሄኛው ተጠቀሙ። ለማወዳደር ለማነጻጸር እና ምን እንጠቀመዋለን። ከዛ እዚህ ጋር ደግሞ ምን አለ? ኦሪን ናሺጋ ጆሃዮ ዛሬ አየሩ በጣም ቆንጆ ነው ማለት ስለምንድን ነው እያወራለ? ስለ ዛሬ ነው። ይህን የሚያነጻጽረው ነገር አለ ማለት ነው። ዛሬ እና ትናንትን ይሆናል ያወዳደር የነበረው። ከዛ ቀጣይ ደግሞ ምን አለ? ኔልን ኢርዮ ኢል የዮ ነገ እሑድ ነው አለ። ስለዚህ ሌላ ቀን የሚባል ነገርም አለ ማለት ከወንደ በስተቀር። ስለዚህ ነገ ብሎ ይገለጸ። ካሜራን ቢሳዮ የሆነ ርካሽ ካሜራም አለ ማለት ነው። ወይም ደግሞ የስልክ ካሜራም ሊሆን ይችላል። ኤኒቲንግ ብቻ አሁን ፊት ለፊት ላይ ብሏል። ይሄ ካሜራ እንደማለት ነው። ስለዚህ የሆነ እያነጻጸረ ያለው ነገር ስላለ ካሜራን ቢሳዮ አለ። ስለዚህ እነዚህን ለማነጻጸር ምናምን እንጠቀምባቸዋለን ወይም ነገሩን ለማጉላት የምንጠቀምበት ሲሆን እዚህኛው ጋር ደግሞ ድርጊቱን ማንፈጸመ ባናን ሆነ የሆነ አክሽኑን ማን ወሰደው የሚለውን ለማግኘት የምንጠቀመው ነው። ሌላ ደግሞ እዚህ ጋር የምንመለከተው ደግሞ ቾሃ ቦኖ ጋር ሞየዮ ስልክ ቁጥርህ ስንት ነው? ስልክ ቁጥርሽን ስጭኝ። አላውቀውም እኮ አዲስ ሰው ስንተዋወቅ ሲመቸ ምናምን ስልክ ቁጥር እንጠይቅልን። ቾሃ ቦኖ ጋር ሞየዮ ይላል። አሁን ለምሳሌ 09 13 68 29 00
40 አሁን ይህንን ቁጥር እንግዲህ እንጻፍ ውስጥ 0 ዮንግ ወይም ደግሞ ጎንግ እንላለን። አሁን ለአሁኑ ዮንግ ብዬ ልጻፈው፣ ማርከር ልቀይር። እሺ ዮንግ 0 ማለት ነው። ከዛ 9 ደግሞ ምን አለን? እስቲ አብረን ከ1 እስከ 10 እንቁጠር። ኢል ኢ ሳም ሳ ኦ 5 ነው። ዮክስ 6 ቺል 7 ፓል 8 ጉ 9 ሺብ 10። ስለዚህ ጉ ነው ማለት ነው። ዮጉ ከዛ 13 እንቀጥላለን። ሺብ ሳም ከዛ አሁን 11 ለማለት ሺብ 10 ነው ማለት ሺብ ኢል ካልን 11 ነው። ሺብ ኢ ስንል 12፣ ሺብ ሳም ካልን 13። ስለዚህ ሺብ ሳም ሺብ ሳም 13። ከዛ ደግሞ ቀጣይ ምንድን ነው? 68። ስለዚህ ዩክ 6 ነው። ዩክ ሺፕ 60 ይሆናል። ከዛ 60 ላይ ደግሞ 8 እንደምርበታለን ፓሪ ይሆናል ማለት ነው። ዩክ ሺፕ ፓል ዩክ ሺፕ ፓል 68 ጻፈ። ቀጣይ ደግሞ 29 ነው የምንጠቀመው። ኢ 2 ነው። ከዛ ኢ ሺፕ 20 ማለት ነው። ከዛ ኢ ሺፕ እንልና 9 ደግሞ አለ ጉ አለ። ኢ ሺፕ ጉ ሺፕ ጉ 29 ጻፍን ማለት ነው። ከዛ ደግሞ 40 እንጽፋለን። ከዛ 4 ምንድን ነው? ሳ ከዛ ደግሞ 40 ለማድረግ ደግሞ 10 ምንድን ነው ብለናል? ሺፕ ብለናል። ስለዚህ 4 እና 10 ስናደርገው 40 ስናደርገው ሳ ሺፕ እንደዚህ ብለን ስልክ ቁጥራችንን መስጠት እንችላለን ማለት ነው። እሺ 25ን ወደዚህ ጋር ለመጣል ዘና ብዬ ለመጻፍ እንዲመችኝ 25 8 64 30 እና 9 ይታያችኋል አይደል? በደንብ መጻፋት 2 ምንድን ነው አለ? ኢ አለ። ከዛ ደግሞ 10 ምን ብለናል? ሺፕ ኢል ሺፕ ካለን 20 ሆነ ማለት ነው። 5 ደግሞ አለን። ስለዚህ ኦ ኢል ሺፕ ኦ። ስለዚህ ኢ እንጽፋለን። ከዛ ሺፕ ከዛ ኦ ኢል ሺፕ ኦ 25 ጻፉ ማለት ነው። ከዛ 864 ደግሞ እንጽፋለን። 8 ደግሞ ምን ብለናል? ፓል ከዛ 800 ማለት ቤክ 100 ቤክ ስለሆነ ከዛ ቤክ
ቤክ ቤክ። እሺ አሁን 800 የጻፍን ነው። ከዛ 4 ይቀራል። ሳ ፓል ቤክ ሳ 864 ይጻፍን ማለት ነው። ፓል ቤክ ሳ። ከዛ ደግሞ 30 የሚጻፍ 30 ምንድነው? 3 ምን ብለናል? ሳም ብለን ከዛ 10 ምንድነው ብለናል? ሺ። ከዛ ስለዚህ 3 እና 10 ሲሆን 30 ስለሆነ ሳም ሺፕ እንደዚህ ይሆናል ማለት ነው። ቀጣይ ደግሞ 9 ነች። 9 ጉ። በቃ ይህንን ይመስላል ማለት ነው። እንግዲህ አብራችን የዛሬውን ክላሳችንን ስላጠናችሁ አመሰግናለሁ። እወዳችኋለሁ። የእናንተ አብሮነታችሁ አይለይ በማለት ባባይ። በቀጣዩ ለሰናችን እስከሚገናኝ ድረስ ባባይ ቻው።